ነው የአባትሽን ነው ወይስ አንቺ ያፈቀርሽውን ነው? እኔ አባቴ መረጠልኝ አይደለም እኮ አስተርጃቸው ብዬ ምርጫ አይደለም አይደል? ነው እርሶ ቢሆንም ማለት ቪዲዮ እየሰማነው ነው አይደል? ቪዲዮ ምርጫ አልተሰጣትም። ሙዲ ይሄ ካላገባሽ መቃብሬ ላይ እንዳትቆሚ ተባለች። እኔ በሆን የኔ ውሳኔ ነው። አንቺ ብትሆኚ አባትሽ የመረጠልሽ የምታገቢበትን ምክንያት አስረጂ። የ3 ዓመት ፍቅረኛሽ አለ እዚህ ጋር የምታፈቅሪው በጣም አባትሽ ደግሞ ባለውለታውን የጓደኛውን ውለታ ለመመለስ እኔ የመረጥኩልሽን አግቢ ካለበለዚያ መቃብሬ ላይ እንዳትቆሚ ያለሽ። ስለዚህ አንቺ ብትሆኚ ምንድን ነው የምታደርጊው ነው? ታሪኩን ካልሰማሽ አባቴ ማጣት ስለማልፈልግ አባቴ የመረጠልኝን ነው የማገባው። ምክንያቱም እዚሽ ምድር ላይ የማይደገም ነገር ቢኖር አባት ብቻ ነው። ባል ይደገማል፣ ልጅ ይደገማል፣ ወንድም ይደገማል። በጣም ጥሩ። ስለዚህ አባትሽ የመረጠልሽን አግብተሽ ዛሬ ሰርግሽ ነበር አግብተሽ በነጋታው አባትሽ ቢሞት ታጭ ምን ታደርጊያለሽ? ጥያቄ አልሰማሽኝም? ሚሚዬ ተራ የደረሰ አይ ቲንክ ሜቢ መዳም ጠርታት ሊሆን ይችላል፣ አላውቅም። ብቻ እኔ የጠየኳት የነበረው ጥያቄ ዛሬ አባትሽ የመረጠልሽን አግብተሽ ዛሬ ሰርግሽ ነበረ፣ በነጋታው አባትሽ ሞተ፣ ምን ታደርጊያለሽ? ቢሞት ምን ታደርጊያለሽ ነው ያልኳት። እሺ ዳይመንድ መልሽ። ሀቡ እኔ ያፈቀርኩትን ነው የማገባው። አባቴ ማለት ነው ከፈለገ ማለት እኔ ልጁን የሚወደኝ ከሆነ የኔን ደስታ ነው አይደል የሚፈልገው። የሚፈልግ ከሆነ በእኔ ሳይድ ይሆናል። ጥቅም ግን ከሆነ ለጥቅም ብሎ ከሆነ ድራይ ለሱ ውለታ ምናምን ከሆነ እኔን አይደለም እያያሉ ለሰው ብሎ ነው የሚኖረው። ስለዚህ እኔ አስመስዬ መኖር አልችልም። ያፈቀርኩትን ነው ይዤ መኖር የምፈልገው። ስለዚህ ያፈቀርኩትን ነው የማገባው። መቃብሬ ላይ እንዳትቆሚ ያለሽ እኮ አባትሽ፣ ምን ታደርጊያለሽ? በቃ ምርጫው ነው አባቴ። ለምን እኔ ከሆንኩ እኔ ልጁ ከሆነ እኔ ብዙ የእኔና የእሱ ክሎዝነት ነው ገባሽ? አንድም ማለት ነው እሱ እኮ በጥቅም ነው የቀየረኝ፣ በብር ነው የቀየረኝ አይደል? እኔን ከመረጠ እንትን ይላል ይቀየራል። ልክ አሁን እቀይረዋለሁ ብዬ እንደገባሁት ባሌ ማለት ነው አባቴ መቀየር እችላለሁ። አባትሽ መቃብር ላይ ባትቆሚ ችግር የለብሽም ማለት ነው። መቃብሬ ላይ እንዳትቆሚ ብሎሻል። እኔ ችግር የለብኝም ማለት ሳይሆን አባቴ እንዲህ ማሳመን እፈልጋለሁ። አሁን ለምሳሌ ባሌን አሳምናለሁ ብዬ ነው አይደል እሱ የመረጠልኝን የማገባው አይደል? እሱ የመረጠልኝን የማገባው እሱ ለማስደሰትና እሱን ባሌን አሳምነዋለሁ ወይ እስኪ በቃ እንዲወደኝ አደርጋለሁ ብዬ አይደል? አባቴን ደግሞ እኔን በሱ ቦታ አባቴን እንትን እላለሁ መመለስ እችላለሁ። እሺ በጣም ጥሩ። ያንን ነው ማድረግ። አባቴ ትክክል ነው ብሎ ብዬ ካመንኩትና እኔ ትክክል ነው ብዬ ያመንኩትን ነገር ነው አይደል በህይወቴ በተግባር ያለብኝ። አባቴ ትክክል ነው ብዬ ካመንኩና አባቴ የመረጠልኝን የማላውቀውን ሰው ካገባው እኔም ነገ ልጄን የመዳር መብት አለኝ እኔ በመረጥኩት ሰው ማለት ላይክ አሁን አንቺ እንደዛ ነው። ብዙዎቻችን ልጆችሽ ባል ትመርጭላቸዋለሽ? እኔ አልመርጥም። እንዴ ለምን? እነሱም ማስደስታቸውን ኑሮ ለምንድን ነው የሚኖሩት? መብት ትሰጫቸዋለሽ? ልጆችሽ ነገ ሲያድጉ ራሳቸው የመረጡት ሰው እንዲያገቡ መብት እኔ መብት ሰጣቸዋለሁ። ሁሌም የምላቸው በቃ እኔ እንትን ማለት አለብኝ። አግብቶ አንቺ ቤት ራሱ ምን ሚውቷን አድርጋ ቁጭ ብላለች። አስወጣታለሁ። ሪም አለች ተቃራኒ ሀሳብ። ስለዚህ ከሪም ጋር ትከራከሪያለሽ። አብዬ ብዙ ስቶሪ እኮ እንሰማለን አይደል? እንደ አንቺ ቤት ልንገርሽማ አሁን ስለፍቼ አንዴ ልጨርስ። አልጨረስኩም። አይ ዳይመንድ ሰምቼሻለሁ እኮ አንቺን ያልሽው ሰምቼሻለሁ። ምን አለ መሰለሽ እኔ ማለት ነው አስጠፋሽብኝ። ሪም ሄደች። ሪም ግን ለምንድን ነው እንትን የምትይኝ? ለመሰልሽ አብዬ አንቺ ቤት ብዙ ስቶሪ እንሰማለን አይደለ? ተመርጦላቸው የተዳሩ ናቸው እያንዳንዳቸው ባድ ሲቹዌሽን ላይ በቃ እያሉት ማለት ነው እየተሰማን
ኤቭሪዴይ እየሰማ ነው ያለ ነው። ለምንድን ነው ምርጫቸው አይደለም ወይ የሚወዱት ሰው አለ ልባቸው ውስጥ ያንን ሰው አስቀምጠው ነው እነሱ እዚህ ጋር ቤተሰብ ለማስደሰት እየኖሩ ያሉት። እና ስለዚህ እኔ ለቤተሰቦች አይደለም እኔን ወለዱኛ እኔ ደግሞ እነሱን ለእንትን ለማለት እኔ የተሻለ ሰው ሆኜ የተሻለ ትዳር ጥሩ ትዳር ሆኜ መኖር ነው የምፈልገው። ስለዚህ እኔ ቤተሰቦቼ የመረጡልኝን አላገባም። ራሴ የመረጥኩትን ነው የምኖረው እኔ ነኝ እንጂ እነሱ አይደሉም። እኔ እነሱን ለብር ብሎ ከሆነ የቀየረኝ አባቴ እኔ ነገ ሰርቼ ትዳሬ ላይ ጥሩ ኖሬ እነሱን የማኖር ከሆነ አባቴን ነገ መልሰዋለሁ። ለምን ለጥቅም ብሎ ስለሆነ የዳረኝ ማለት ነው። ስለዚህ እኔ አስመስዬ መኖር አልችልም። አፍቅሬ ነው መኖር የምፈልገው የምወደው ማለት ነው። እሺ በቃ ማሬ እኔ እኮ ያልኩትኝ ማለት ነው። አሁን ለምሳሌ የዘመኑ ሰዎች ተፋቅረው ምናምን ነው አይደለም የሚጋቡት 2020 ማለት ነው። የፍቺ ዳታ አይተሻል ማሬ? የፍቺ ዳታ ብታይ የተጋቡት 80% ተፋተዋል። ተጋብተው ተፋቅረው ምናምን ቅድም ዳይመንዷ እንደዛ ብትይ ስለሆነ ስለሰማች ነው። የበፊት ሰዎች ግን ቤተሰቦቻቸው ድሮዋቸው ምናምን ተቻችለው ይኖራሉ። በፍቺ ዳታ ተቻችለው ይኖሩት ማምጣት ስለማይችሉ ነው። ሴቶቹ ማምጣት አይችሉም፣ ወንዶቹ ናቸው ማምጣት የሚችሉት። ለዛ ነው አይደለም እንደዛ ብለን ካሰብነው ነው። ግን በፍቺ ዳታ መሰረት ስታይ በፊት ላይ ፍቺ አልነበረም። አሁን ግን ሰው ምንድን ነው የሆነ ነገር ሲሆን ሄዶ ቶሎ ብሎ ዘሎ ይፋታል። ስለሚቻቻሉና ስለሚከባበሩ ነው እኛ ቤተሰቦች የኖሩት። ሁለተኛ ነገር ደግሞ ፍቅረኛ ለፍቅረኛ ምናምን የመጣው አሁን በቅርብ ጊዜ ነው። እንደኔ ፍቅር የሚጀምረው ቅርብ አልነበረም። ድሮም አለ። ስለዚህ እኔም በድሮ ስታይል ነው መኖር የምትፈልጊው? አይ በድሮ ስታይል መኖር ሳይሆን እኔ ደግሞ ልንገርሽ ሀቡዬ፣ እኔ በራሴ ማምነው ፍቅር የሚጀምረው ሀብለን አንድ ቤት ውስጥ ስንኖር ነው። ትክክለኛ ፍቅር የሚጀምረው ትክክለኛ ይሄ አፈቅሯለሁ ምናምን የምንለው ሰው አሁን ይሄ በአይን አፈቅር ነው ምናምን የምንለው ሰው እሱን አላምንበትም። ይሄ በውጭ ብለሽ ከማታዩ ሰው ጋር ሀ ብለሽ እንደ እናቶቻችን በአካል አይተሹ ከማታዩ ሰው የሰርግሽ ዕለት አይተሹ ሀ ብለሽ አንድ ቤት አብረሽ መኖር መጀመር ትችያለሽ ማለት ነው። እኔ መመርጠው አሁን አንቺ እኮ ምርጫ ያረዳ ያቀረብሽን ሀቡ አባትሽንና የሆነ የሶስት ዓመት ፍቅረኛሽ እና ማታቸው አባትሽ ይመረጠልሽ እኮ አባት ያመጣልኝን ነው። እኔ ማምነው ሰውዬ ታፈቅሪው ነበር ማለት ነው። መተው ከቻልሽ ፍቅር የለም ነበር ማለት ነው። መተው ምናምን መቻል ምናምን ሳይሆን እኔ እና እሱ ነው ካልኩሽ እኮ በቀን አሁን ለምሳሌ አንድ ፍቅረኛ ሞስት ታይሙን የሚያሳልፈው በቀን 2 ሰዓት ወይ 1 ሰዓት ነው። ገባሽ? ስለዚህ ይሄ ሰውዬ ነገ ጠዋት ትዳር ላይ ስንገባ እኔን አይደለም ሀቧት ወይም ከዳይመንድ ጋር እሺ፣ ዳይመንድ ዳይመንድ ድንገራት ማንም አያሳምነኝም። እየሰማሁት ነበረ። እኔ ላውራና ከዛ ዳይመንድ ከፈለሽ ትሰማለሽ፣ ከፈለሽ ደግሞ ይቀርብሻል። እኔ ያሶችኝ እኔ በቃ ባመንኩበት ነው የሚሄደው። እኔ ባንም ባለኝ አላምንም። ስለዚህ ያሶችኝ እኔ ሞቼም ምን ሆነም አባቴ እኔን አይኖርም። እኔ ነኝ የምኖረው እኮ አሁን ዳይመንድ ምን እያለሽ እንደሆነ ታውቂያለሽ? አባቴ እኔ ላይ መብት የለውም፣ የመወሰን መብት የለውም። አባቴ ምንም አይነት ነገር እኔ ህይወት ላይ ሼር ማድረግ መብት የለውም ነው እያልሻለሽው። አይ እንደዚህም አይደለም። አባት ስላጠጣ የትምህርት ቤት ስለከፈለ ግዴታ ማሬ አለው እንዴ የከፈለው የገዛልኝ ምግብ ያበለበሰኝ ልብስስ እንዴ የከፈለው መስዋዕትነትስ እኮ እኔ ያ ማለት አባትሽ እኔ አሁን ለምሳሌ አባትሽ የእሱን እጥፍ አድርጌ መልስለታለሁ። እኔ አውቃለሁ። የኔን ጀግንነት ነው የማሳየው። ይኸውልሽ የእኔ አሁን እኔ የምለው እኔ እንደኔ እንደሪ መመለው እሱን መስዋዕትነት ምናምን እኮ በብር ምናምን እኮ አይደለም የምንመልስላቸው ቤተሰቦቻችንን። የመረጡልንም በማግባት አይደለም የመረጡልንም በማግባት ማለት አይደለም። ግን አባቴ እንደዚህ አይነት ሲቹዌሽን ከመረጠ እንደዚህ አይነት ሲቹዌሽን ውስጥ ከገባ ኦፍኮርስ አባቴ ነው የምመርጠው። እንደዚህ አይነት አጣብቂኝ ውስጥ ከገባ ወደ አባቴ ነው የምሮጠው። ገባሽ? ነገ ጠዋት እኮ ያገባሁት ያፈቀርኩትን እኮ ልተወው እችላለሁ። ይሄኛው ካልተስማማኝ ህይወት መስርተን ካልተስማማን መስጠት እችላለሁ። ገባሽ? ምርጫ አለኝ፣ ሁለቱም ላይ ምርጫ አለኝ። ይሄኛው አግብቼው ምናምን ብዬ ተፋቀረ የኖርኩትን ካልተስማማኝ እፈታዋለሁ። አባቴ ያመጣልኝ አይቼው ትዳር መገንባት ህይወት መገንባት ካልቻለን እንፋታለን። ዘመኑ የፍቺ ነው። ዳይመንድ ምን ትያለሽ በዚህ ጉዳይ? አንቺ በቃ ያፈቀርሽው ነው የምታገቢው። እኔ ያፈቀርኩትና የማገባው አባቴን ማለት ነው። አሳምኜ እኔ ማምጣት የኔ ጀግንነት ነው ዋናው። ኦኬ እኔ አባቴን ማሳመን ይችላል። ዳይመንድ አባትሽ ወሰነ
ወስኖ ጨርሶ የማስፈራሪያ እንትናቸው በቃ ይሄ ምርጫ ነው። በቃ ምርጫ ነው። ምርጫ ከጊዜ በኋላ ስትወልጂ ምናምን ራሱ ሀሳቡን ቢቀይር ቀየረ። ግን ማሳመን የሚለውን ይሄ ምርጫ ነው በቃ